My name's Ed Snowden. I'm 29 years old. I work for Booz Allen Hamilton as an infrastructure analyst for NSA in Hawaii. ኤድዋርድ ስናውደን የአሜሪካ መንግስት በዓለም ላይ ያሉትን ሁሉንም ሰዎች እንዴት እንደሚሰልል ያሳየውና ለሩሲያ የተሸሸገው ታሪክ። ሰኔ 2013 ዓመተ ምህረት ዓለም ደነገጠች። በአሜሪካዊ ብሔራዊ ደህንነት ኤጀንሲ NSA ኮንትራክተር ሆኖ ይሰራ የነበረው የ29 ዓመቱ ወጣት ኤድዋርድ ስናውደን ታሪክን ለዘላለም የሚቀይር እርምጃ ወሰደም። ስናውደን የአሜሪካ መንግስት በዓለም ላይ ያሉትን በሚሊዮን የሚቆጠሩ ሰዎችን የስልክ ጥሪ፣ የኢሜል ልውውጥና የግል መልእክቶችን እንዴት እንደሚሰልል የሚያሳይ እጅግ ምስጢራዊ የሆኑ ሰነዶችን አጋለጠም። ዋናው ምስጢር ኤድዋርድ ስናውደን ማን ነበር? የራሱን ደህንነት አደጋ ላይ ጥሎ ይህን ያህል ትልቅ ምስጢር የገለጠው ለምንድን ነው? ተግባሩ አሜሪካን ከጥቃት የጠበቀ ጀግንነት ወይንስ ክህደት? ይህ ክስተት የዲጂታል ዘመን ትልቁን የሥነ ምግባር ጥያቄ አስነስቷል። የግለሰብ ግላዊነት ወይንስ የመንግሥት ደህንነትም? ዛሬ ድምፀ ምስጢር ወደ ስናውደን ውስብስብ ታሪክ እንዘልቃለን። ከሃዋይ የጀመረው ጉዞ በሆንግ ኮንግ ማለፉና በሩሲያ መጠጊያ ማግኘቱን እንመረምራለን። ስናውደን ከልጅነቱ ጀምሮ በኮምፒውተር ሳይንስ የተዋጣለት ነበር። በ2000ዎቹ መጀመሪያ ላይ የአሜሪካ ጦርን ተቀላቅሎ በልዩ ኃይሎች ውስጥ አገልግሏል። በኋላ ግን በጉዳት ምክንያት ስልጠናውን አቋረጠም። የእውነተኛ ሥራው የሚጀምረው በሲአይኤ እና በኋላም በብሔራዊ ደህንነት ኤጀንሲ ውስጥ ነው። ኮንትራክተር ሆኖ ሲሰራ የእሱ ሥራ የአሜሪካን የስለላ መረብ ጥልቀት ከማንም በላይ እንዲያውቅ አድርጎታል። በ2012 እና 2013 ዓመተ ምህረት መካከል ስናውደን መንግስት በዓለም አቀፍ ደረጃ የሚጠቀምባቸው ታላላቅ የክትትል ፕሮግራሞችን ያካተቱ ምስጢራዊ ሰነዶችን መሰብሰብ ጀመረም። ፕሪዝም ፕሮግራም። ይህ ፕሮግራም እንደ ጉግል፣ ፌስቡክ እና አፕል ካሉ ታላላቅ የቴክኖሎጂ ኩባንያዎች በቀጥታ የግል መረጃዎችን ያሰባስብ ነበር። የአሜሪካ መንግስት የቅርብ ወዳጅ ሀገራት መሪዎች ሳይቀር ይሰልል እንደነበረ የሚያሳይ ማስረጃንም አጋልጧል። ስናውደን ይህም ምስጢር በመንግስት ውስጥም ሆነ በኮንግረስ አባላት በኩል ለማጋለጥ ሞክሮ ነበር። ነገር ግን ምላሽ እንዳላገኘ ተናግሯል። በዚህም ምክንያት መረጃውን ለጋዜጠኞች ለመስጠት ወሰነ። በሜይ 2013 ዓመተ ምህረት ስናውደን ከሃዋይ ወደ ሆንግ ኮንግ በረረ። እዚያም በጋዜጠኞች ፊት ቀርቦ ማንነቱን ገለጠ። My name's Ed Snowden. I'm 29 years old. I work for Booz Allen Hamilton as an infrastructure analyst for NSA in Hawaii. ይህ የዓለምን ዜና ወዲያው የያዘ ትልቅ ክስተት ነበር። አሜሪካ በስናውደን ላይ የስርቆትና የመንግስት ንብረትን ያልተፈቀደ አጠቃቀም በሚሉ ክሶች የወንጀል ክስ መሰረተችበትም።
ተከታዮቹ አብዛኛዎቹ ሰዎች ስናውደንን የእውነት ሰውና ጀግና ብለውታል። የመንግስትን የኃይል አጠቃቀም ገድቧል በማለትም አሞካሽተውታል። የአሜሪካ መንግስትና የስለላ ባለስልጣናት ደግሞ ስናውደንን ከዳተኛና ጠላት ብለውታል። ይፋ ያደረገው መረጃ የአሜሪካ ብሔራዊ ደህንነትን አደጋ ላይ ጥሏልም ነው ያሉትም። በዓለም አቀፍ ደረጃ በሕግና በፖለቲካ ውዝግብ ውስጥ እያለ ስናውደን ከሆንግ ኮንግ ወደ ሞስኮ ሩሲያ ለመሄድ ተገደደ። ኤድዋርድ ስናውደን ሞስኮ ከደረሰ በኋላ ሩሲያ የስደተኞችን ጥበቃ ሰጠችው። ይህም በአሜሪካና በሩሲያ መካከል ከፍተኛ የፖለቲካ ውጥረትን ፈጥሮ ነበር። ስናውደን ከዓለም ጋር የሚገናኘው በቪዲዮ ኮንፈረንስና በኢንተርኔት ብቻ ነው። የግል ነጻነቱ የተገደበ ቢሆንም በዓለም ዙሪያ በሚገኙ ትልልቅ ኮንፈረንሶች ላይ በመሳተፍ ስለ ግላዊነትና የቴክኖሎጂ ስነ ምግባር ትምህርቶችን ማስተማሩን ቀጠለም። እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት የሩሲያ ዜግነትም ተሰጠው። ይሄ እርምጃ ወደ አሜሪካ የመመለስ ዕድሉን በእጅጉ አወሳሰበው። የስናውደን ታሪክ ከጊዜ ወደ ጊዜ እየገፋ ሲሄድ አሜሪካም ሆነች ሌሎች ሀገራት የክትትል ፕሮግራሞቻቸውን በሕግ ማዕቀፍ ውስጥ እንዲያካሂዱ ተገደዋል። ይሄ ያደረገው መረጃ በዓለም ዙሪያ ባሉ ዜጎች ግላዊነት ላይ ከፍተኛ ለውጥ አመጣም። ኤድዋርድ ስናውደን እውነተኛ ዓላማው ምንም ይሁን ምን እርምጃው የመንግስትና የዜጎችን ግንኙነት ለዘላለም ቀይሮታል። ጀግና ወይስ ከዳተኛ? መልሱ በዓለም ዙሪያ ባሉ የፖለቲካ አመለካከቶች ላይ የተመሰረተ ነው። ግን አንድ ነገር እውነት ነው። በዲጂታል ዘመን ማንም ሰው ሙሉ በሙሉ የግል ሆኖ ሊቆይ አይችልም። ድምፀ ምስጢር ማቅረቡን ይቀጥላል። በዓለም ላይ ያሉትን ትልልቅ እንቆቅልሾችን ስንመረምር ትልቁን ምስጢር የሚፈጥሩት በቴክኖሎጂ የተደበቁ የመንግስት ምስጢሮች መሆናቸውን እንረዳለን። ለተጨማሪ ጥልቅ የትረካ ጉዞዎች ሰብስክራይብ ያድርጉ፣ እናም የደውል ምልክቱን ይጫኑ።